አይሁዶቹ አሕዛብን እንደዚህ ያሏቸው ካልተገረዛችሁ አትድኑ በስጋ ሸለፈትህ መቆረጥ አለበት እያሉ ሲናገሩ የጳውሎስ ትምህርት ደግሞ እንደዚህ ነው መገረዝም አለመገረዝም አይጠቅምም የሚጠቅምህ በልብ መገረዝ ነው የስጋ መገረዝ ለንጽህና ሊጠቅም ይችላል ለደህንነት ግን አይበጅህም አለ እነኛ ደግሞ ካልተቆረጥ አትድንም ሲሉ ጳውሎስ ሲመጣ ነገሩ እንደዚህ እያሉ ነው ሲሉ የሚያውቁባቸው ይሸከራል እንጂ ለሰይጣን የተሳፈቃል አይደል እና ነው ወራቱ ስንት ወገኖች ስንቀበው ያለው ጋር ይባላል ተብሎ እዚያ ተጣጣና መስል ደስ ይላል በአርት ነው እንደሰው ግን ለሸረፈት ነው በጉባኤው ያለ ሰው ደስ ኑሩልኝ እናንተ ከሌላችሁ እንዲማውራት ይቻላል እናንተ ስላላችሁ እኮ ነው ጌታ የሚናገረው ስለዚህ ወዳጆቼ ሆይ ሐዋርያው ጴጥሮስ የእይታ ችግር ነበረበት እይታው አባው ነበር እያለ ነው መጽሐፉ ላይ እግዚአብሔር እስከሚፈውሰው ድረስ አሕዛብን የሚቀበልበት ልብና እይታ እስከሚኖረው ድረስ እዚህ ላችኋል ጴጥሮስ ብቻ ሳይሆን ሐዋርያቱ በሙሉ የእይታ ጥበት ነበረባቸው መጡና እንደዚህ ያሉት አንድ እኮ ሲሰብክ አገኘነው ልቃወመው ደስ ይሉት እንዴ የማይቃወማቸው ከኔ ጋር ነው አሜን አትቃወሙ ታዲያ ግዴታ የኛ አባል መሆን የለበትም አሜን ግዴታ የኛ አካል ከሆነ አባል መሆኑ ችግር የለበትም አሜን አሜን በአካል ውስጥ ብልቶች አሉ አሜን አንዳንዴ እኛ ለታቀላችሁ ሁሌ ዘመን ነው ሜትር ይዘምራል እንዴ ዘመን ሰው ሲመጣ ባይና ለካስ እሺ እዚህ ጋር ግን ትንሽ እንጥራለህና የጴንጤቆስጣን አይደለም ማነው ሜትር ይሰጣል ሜትርን ከተሰጠህን መተናበል ይሄ ነው ጾና ችግር ነበረባቸው ሐዋርያቱ እንኳን ሳይቀር ጌታ ሆይ እሳት ከሰማይ ወርዶ ይብላችሁ ድረስ ተረጋጋ ያለበት ኪዳን እሳት ምትጠራበት አይደለም የፍቅር ኪዳን ነው ኪዳን ነው የአንድነት ኪዳን ነው የኢያስ ኪዳን ነው የመተቃቀፍ ኪዳን ነው አስቀምጥልኝ እግዚአብሔር ለዘላለም የተባረከ አሜን እስቲ እግዚአብሔር ያየልኝ አለው ነው እግዚአብሔር ያየልኝ አለው ከዚህ በላይ እግዚአብሔር ያየልኝ አያለው አሜን ከዚህ በላይ አሜን ዘፍጥረት መጽሐፍ ምዕራፍ 13 ቁጥር 14 ዘፍጥረት ምዕራፍ 13 ቁጥር 14 እይታ ወዳጄ ወሳኝ ነው እንጂ አሁንም በ45 ዓመት ማማሌ ቁጭ ብለን ማየ ያክቴት ይኖራል ወጣ ልጅ ራዘር ባለበት እርገጥ ለደርጎ ወታደር ብቻ ነው የሚሰራው አሜን ነው ይቻላል ከፍ ማለት ይቻላል የተሻለ ቦታ መድረስ ይቻላል ጾታ ይቻላል የሆነ ገዳሚ መንፈስ ወገኑ ይወጣ ጾና ይቻላል ይወጣታል ይቻላል ወገኖች አሜን
ዛሬ ቅርፊቶች ናቸው። ወሳኝ መንፈስ፣ ገዳይ መንፈስ፣ አመጋገባችንን ሁሉ ያጣመመ መንፈስ የእንጀራ ፍርፍር ጠዋት፣ የእንጀራ ዝርግ ከሰዓት፣ የእንጀራ ዝርግ እራት እያበላ ለመሽሩም ግን እንጫወት ያደረገ መሽሩም ለ450 በሽታ መድኃኒት ሆነ። እኛ ጥቂት ያጫወተን ነበር። ሀገር የተሳይላቸው ይሰትኑበት እንጀራ እያበላ በምግባችን ሁሉ ላይ ጨለማ ያስቀመጠ የዘረባን ዘር ልክማ አመጋገባችን እንኳን እንዳይፈወስ ያደረገ በኢየሱስ የተሰበረ ይሆን። እዚህ ነው የጥቢ ቅጠሎች ሁሉ ሲበሉ ያገኘሁት። እኛ ሰፈር አባሮች ነው የምንጫወት። እናንተ ማትበሉት ነገር የለም። ነግተንባቸዋል። አሁንማ በሚቀጥለው ስትመጡ አንበጣ አይመስል ማንበላው ነገር የለም። ቱሩማን ጥሪ ሁሉ በምንበላው እናንተ ብቻችሁን በልታችሁ ጨረሳችሁት። እንበላለን እይታችንን አደብዝዞ ጌታ ያየንን ነው እኛ ምን እግዚአብሔር ለዘላለም የተባረከ አሁን ለነገሩ እየከፈተልን የቱርማን ጥሪ ፍሬ እንኳን ለቀለም ይሆናል እያሉ እየተጠቀሙበት ነው። እስከ ዛሬ ግን ቱርማን ጥሪ ስሙ እንኳን ጥሩ ነው። ቱርማን ጥሪ ነው ግን በቃ ደብቀውብን አሁን እዚህ ነገር ኮሽቱ እየተበላ ነው። ክብር ለጌታ እንበላለን። ጌታችንን ጌታ ይፈውስልናል። ጮና ይበላል። እይታ ከእግዚአብሔር መቀበያ ዕቃ ነው። ዘፍጥረት ምዕራፍ 13 ቁጥር 14 በነገራችን ላይ ፕሪንሲፕል ነው። ሆኖ እየተናገሩ ያለው ቁጥር 14 ሎጥም ከተለየ በኋላ እግዚአብሔር አብርሃምን ያኔ አብርሃም ነው ዛሬ ግን አንተ ነው። እግዚአብሔር አብርሃምን አለው ምን አለው? ዓይንህን አንሳና አንተ ካለበት ስፍራ ከሆናችሁ ያለው ሰው ይሁንና አንተ ካለበት ስፍራ ወጥቶ ከሩቅ እንዳታስብ አንተ ካለበት ስፍራ ኢየሱስ ጌታ አንተ ካለበት ስፍራ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ በሉት። ሁለት ፊደል ናቸው። ቆሉና በሉት። ከዚህ በላይ በሉት። ከዚህ በላይ በሉት። ከጎናችሁ ያለው ሰው ይሁንና ተይው ይኸውልህ ዓይንህ ጤናማ ከሆነ ሰውነትህ በሙሉ ጤናማ ያለበለዚያ ብራዘር ኩንታል እንኳን ብታክል ዓይን ችግር ካለበት ቀጭን ሰው ይመራል። የዋሳ አድርጋችሁኛል። ኦሮሚያ ክልል ብወለድም አማርኛ የቆንጥሬ ወላጆች ሆይ ቁጥር 15 በትንሹ ይሰመርበት እና በጣም አስተው የምታዩትን ምንም ሁሉ ሁለቱን አይደለም የሚለው መጀመሪያ ምንድን ነው የሚለው? እይ ነው የሚለው። ሁለተኛው ስቴፕ ምንድን ነው ስትል የምታዩትን ምንም ሁሉ ለአንተና ለዘርህ አየህ። እይታ አንተ ጋር ብቻ የሚቀር ጉዳይ ሳይሆን ወደ ትውልድ የሚያልፍ ጉዳይ ነው። ወደ ጀኔሬሽን የሚሸጋገር ጉዳይ ነው። ጮና ኢየሱስ አሜን። እይ እባካችሁ ይቱና ከጎናችሁ አቆሰው እይ በሉት። ነቢዩ ኤልያስ እይታ ገብቶታል። ኤልሳ ተከተሉ። ከጌልጌላ ጀምሮ እስከ ዮርዳኖስ ተከተሉ። ዮርዳኖስን ተሻገረና አንተ ላይ ያለው መንፈስ በሌላ ይሁን ሲል ካየህ ይሁንልህ። ካየህ ነው ግን ይሁንልህ። አሜን። ካየህ ነው ይሁንልህ። አሜን።
በኖር ማለት ጠይቃችሁ ዛሬ ጠዋት